ሙዚቃ ምረጪና እዚህ እንከብሻለን። አንቺ ሙዚቃውን በእንቅስቃሴ ነው። ኦብዜ አይ ላቭ ዩ ካለ ምንድን ነው የምለው ሰውዬው? አሁን ሙዳችሁ አታበላችሁ እናንተ። ከመጣችሁ ነው፣ ካልመጣችሁ ማሰላማ። አይ እግዚአብሔር እንደ እንከባበር። ፋቲያ ደግሞ አርፈሽ አንድ ቦታ ቁጭ ብለሽ ናቶ ፓቲያ ቱኪያ ቡና የሚቀዳ ሰው ትመስላለች። ፍረድ አለ ያገሬ ሰው። ምንድን ነው ዛሬ ጠላችሁን እናንተዬ? በሰላም ነው እናችን እየዘጋችሁ ረመዳሃን ያለ ኧረ ተው ነገ ሌላ እንዴት ነህ? እኔ ከዛሬ ጀምሬ ጆ ማለት ነው። የሆነ ነገር ልንገርህ፣ የሆነ ነገር ልንገርህ። እሺ ጆ የሚያዝናለኝ እባክሽ ስላላየሁኝ አብረን ነው እየፈታን የምናየው ማለት ነው። የሆነ ነገር ከፍተህ እስከዛ መፈለግ ትችላለህ አይደል? እንደዛ እንዴ ምንድን ነው እንዴ? ኧረ አውቀው ጭራሽ ተከታያለህ? እስኪ ምንድን ነው ሽቶ ነው አብርሃም? ምንድን ነው ብለህ ነው የምጠይቀኝ? ምንድን ነው? ኦኬ እቺ እንትን አትመስለኝ። ልክ እንደ ስፓም አይነት ነገር ነው። እንደ ስፓም አይነት ነገር ነው። ዋው በጣም ነው የሚያምረው። በጣም ወደ እንግሊዝኛ ገባ እንጂ ያምራል። ኧረ ኮኮ የሚባለው አንድ ነው ጋይስ። ከእናንተ እኩል እየከፈተ ስለሆነ ግራ እንዳትጋቡ። ምንድን ነው ይሄኛው? እንጃ። እስኪ ቆይ ፈዛ ኦኬ በኢየሱስ ደስ ሲል ዋው ተገብቷል። አንደኛ እግዚአብሔር ይመስገን። እንዴት ነሽ? ልኝ ሰላምዬ፣ ደህና ነሽ? ኧረ እናንተ ምን ሆናችሁ ነው? በኢየሱስ ጆ ማለት ነው። ቆይ ዝም በሉ እናንተ። ጆ እንዳትነሳ እዛው ቁጭ በል እሺ። አንተ እዛው ቁጭ በል። ከተነሳ ያወይ ለክ ካንተ ራስ አንወርድም። ስለዚህ እናንተ በአንዳንድ አውሩ፣ ቀስ ብላችሁ አትጫጩ። እናንተ ምንድን ነው? ኧረ ጆ ድምፅህ ሽጠ ነው እንደ ዛሬ። ቆይ የኔ ምስኪን ዝም በሉ እናንተ፣ ዝም በሉ። ዛት በሉ በእግዚአብሔር። ጨኔ በጣም ትዕግስት እያለቀ ነው። አውሰደ በስነ ስርዓት ያዥ። ይሄ ነገር በኋላ ላይ ነገ ዩቲዩብ ላይ ትሰሚያለሽ። እግዚአብሔርን ትዕግስት እያለቀ ነው። እኔ ልተኛ ነው፣ እንቅልፍ ይዞኛል። እኔ እንትን ቤት ልጅቷ ደግሞ ጠገበች ዛሬ። ምን ያራዳ ልጅ አረጋጊው እንዴ? ውቢትና አንዴ ቆይ መልዕክት ላስተላልፍ። ብሩክና ጆ ማለት ነው ቶሎ ይምጡ። ለእኛ የስራ ሰው ና ነገ ጠዋት ነው የምንነሳው። ስለዚህ ፕሮግራማቸውን እናስተካክልና ይመለሳሉ ወደ ራሳቸው ላይቭ ማለት ነው። እንዲመጡ ንገሩ። እነሱ ሲጀመር መምጣት አይፈልጉም። እናንተ መምጣት ቢፈልጉ ቤታቸውን አይከፍቱም ነበር። ከላስ በቃ ካልመጡ ደግሞ እንውጣ። ጠሪ አክባሪ ነው አይደል? ስለዚህ አክብረው መምጣት መቻል አለባቸው። ሰው ከጠራቸው መምጣት መቻል አለባቸው። ሰው ከጠራቸው ፈቲያ ዝም በይ አንቺ።
ወላላ ማለት ነው። እንደ ስምሽ ወላላ ወይ አንቺ ቡቡ ማለት አንቺ ቡቡ ምትይ ምራን ለምንድን ነው መጥፎና ደግ ነገር ብታወሩ? ዝም በይ ዝም በይ። ምንም ነገር አታወሩ። ካልመጡም የለም እኔ ዘግተን መውጣት አለቀ። እስክቲ ኦኬ ፈቲያ የኔ እናት እኔ ዛሬ ጆን አግኝቻለሁ። ከላስ እንደውም አንቺ ውሽኛለሁ። አንቺ ኦፕሲ ውሹ ምንሽ ነው አቤት ያው ሄርሜላ መጣለች። ካላስ ኦፕሲ የሚሳደቡትም ይወት አድርጉ በእግዚአብሔር እስቲ ትእዛዝ አትስጡ። ዝም ብላችሁ እሺ በቃ እናንተ በፍቃዳችሁ ውጡ ማለት ነው። እኔ ወጣለች በኋላ ገባለሁ። እሺ ችግር የለውም። ሌሎቹ ይግቡ። ወይ ማብራቱ ላብራው ጂሰስ እንዳታበሪ የታ ደስት ቆይ እየፈለኩ ነው። ቤት አስገቡ አቾናለሁ ቦታ ከሌለ ቁጥር ምናምን ስጽፍ ታስገቡኛላችሁ፣ አዳምጣለሁ። እሺ ከዛ ፕሮግራማ ስጨርሱ ደግሞ እኔ ምኞቴን እመኝላቸዋለሁ ማለት ነው። እሺ ውቢት ኦክሴ። እሺ ችግር የለም። ውቢት አስገቢ